ሰላም ቤተሰቦች እንዴት ናችሁ? ሰሞኑን እንግዲህ ወደ ስዊድን ሀገር በትምህርት እንዴት መምጣት እንደምትችሉ እየተነጋገርን እንገኛለን። ፖርታሉንም የትምህርት ማመልከቻ ፖርታሉንም ሼር አድርጋችሁ ብዙዎቻችሁ እየሞላችሁት እንደሆነ መረጃው አለኝ። ለሁላችሁ መልካም እድል መመኘት እፈልጋለሁ። ነገር ግን ብዙ ቪዲዮዎች ላይ ሰርቻለሁኝ። ይሄ ስኮላርሺፕ አይደለም ብያችኋለሁ። ይሄ የትምህርት ማመልከቻ ፖርታል ነው ሼር ያደረኳችሁ። በስዊድን ሀገር ህግ መሰረት መጀመሪያ ዩኒቨርሲቲው ካልተቀበላችሁ ስኮላርሺፕ ማመልከት አትችሉ። ስለዚህ መጀመሪያ መመዝገብ ስላለባችሁ ለዛ ነው ቀድሜ ይሄንን ሼር ያደረኳችሁ። ነገር ግን ሰሞኑን አንዳንድ ቲክቶከሮችም ኢንፎርማቲቭ ኮንተንት የሚሰሩ ቲክቶከሮችም ቪዲዮ ሲሰሩ አይቻለሁኝ። የኬቲኤች ስኮላርሺፕ ተከፍቷል በሚል እንግዲህ አላወኩም ለምን እየሰሩ እንደሆነ። ምናልባት ላይክ እና ፎሎ መሰብሰቢያ ከሆነ ለኔ ግልጽ አይደለም። ነገር ግን እንደዚህ አይነት ማለት ሚስሊድ የሚያደርጉ መረጃዎችን ባንሰራ እላለሁኝ። እንዲሁም ደግሞ ብዙ ሰዎች ዲኤም ማርጋችሁልኛል። እነዚህን ቪዲዮዎች እያያችሁ ይመስለኛል ተከፍቷል እስኪ ስለሱ ንገረን እያላችሁኝ ነው። ኮሜንት ላይ ማይቻለሁኝ። ነገር ግን ይሄው እዚህ ጋር እንደምታዩት የኬቲኤች ስኮላርሺፕ ዲሴምበር 1 ነው የሚከፈተው። ዲሴምበር 1 2025 ነው የሚከፈተው። ለመቼ 2026 ላይ ለሚቀበላቸው ተማሪዎች። ስለዚህ ዛሬ ደግሞ ያለንበት ቀን ኖቬምበር 5 ነው። ስለዚህ ቀኑ ገና ነው። ብዙ ስኮላርሺፖች ከዲሴምበር በኋላ ይከፈታሉ። ኤስአይ ስኮላርሺፕም ክፍት ነው የሚል ደግሞ አንዳንድ ዲኤም አይቻለሁኝ። ኤስአይ ወይም ኤስአይ ኤስጂፒ ስኮላርሺፕ እሱ ደግሞ የሚከፈተው ገና ፌብሩዋሪ ላይ ነው። ስለዚህ ገና ነው። ሲከፈት አብዛኞቹን ስኮላርሺፖች ሼር አደርጋችኋለሁ ብዬ አስባለሁኝ። ከዛ ውጪ ግን ምናልባት እንደዚህ አይነት ኢንፎርሜሽኖችን ስታዩ እናንተም ለማጣራት ሞክሩ። እንደነገርኳችሁ ይሄው እዚህ ጋር እንደምታዩት ስዊድን ውስጥ ስኮላርሺፕ ለመመዝገብ ራሱ አፕላይ ለማድረግ ራሱ መጀመሪያ ከዩኒቨርሲቲው አድሚሽን ማግኘት ግዴታ ነው። ይሄው እዚህ ጋር የኬቲኤችም እንደሚላችሁ እንዲሁም ደግሞ እዚህ ጋር ደግሞ የኤስአይ ስኮላርሺፕም መስፈርት ምንድነው እንደምታነቡት መጀመሪያ መመዝገብ አለባችሁ ዩኒቨርሲቲው ላይ። ዩኒቨርሲቲው አድሚሽን ካልሰጣችሁ ስኮላርሺፕ ማመልከት አትችሉም። ስለዚህ ረጋ ብላችሁ መጀመሪያ ፖርታሉ ላይ ትምህርቶቹን ሙሏቸው። ከዛ ስኮላርሺፖቹ ሲወጡ ሼር አደርጋችኋለሁ እና ከአንዳንድ ሚስሊዲንግ ኢንፎርሜሽኖች ራሳችሁን ጠብቁላለሁኝ። ሁላችሁንም ላበረታታችሁ ፈልጋለሁ። አሁንም ፖርታሉን ሙሉና ጠብቁ። ስኮላርሺፑ ሲከፈት ደግሞ ስኮላርሺፑን ትሞላላችሁ። በዚህ አጋጣሚ ስለ ኬቲኤች ስኮላርሺፕ የተወሰነ ነገር ልበላችሁ። ኬቲኤች ስኮላርሺፕ ፉል ስኮላርሺፕ አይደለም። እሺ ኬቲኤች ስኮላርሺፕ የቱዊሽን ፊያችሁን ብቻ የሚከፍል ስኮላርሺፕ ነው። እሱም ሆኖ which is good ካገኛችሁት በጣም ጥሩ ነው። ከዛ በተጨማሪ ደግሞ ኤክሰለንስ ቤዝድ ነው፣ ሜሪት ቤዝድ ነው። እንዲሁም ደግሞ ለ2 አመት ወይ የ3 አመት ማስተርስ ካገኛችሁ ያንን ነው ከቨር የሚያደርጋላችሁ። የመጀመሪያው አመት ውጤታችሁ ታይቶ ነው ያ ከቨር የሚደረግላችሁ። ስለዚህ እሱን ላስገነዝባችሁ እወዳለሁኝ። ሁላችሁ መልካም እድል፣ በርተታችሁ አመልክቱ።